ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 58ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 58ኛ ቀናችን ላይ ደርሰናል ማለት ነው። በቀላሉ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንችላለን፣ ከሰዎች ጋር እንዴት መግባባት እንችላለን የሚለውን ትምህርት በደንብ እናያለን ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማለት የምትፈልጉም ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲህ ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ጠይቀንስ እኛ ምን ብለን መመለስ እንችላለን የሚለውን እያንዳንዱ ስለምናይ ቪዲዮውን እስከ መጨረሻ ማየት ይኖርባችኋል ማለት ነው። እንጀምር። ምን ይላል የመጀመሪያው? እዚህ ጋር ዳብሊው ኤች ኤ ያሉ ኤች ሳይለንት ነች ማለት ነው። ስለዚህ ዳብሊው ኤን ውአ ዋ ቲን ት ዋት ዋት ቲአይን ታይ ቲአይን ትአይ ኤምን ም ትአይም ታይም ታይም አይኤስን ኢዝ አይቲን ኢት ብለን ማንበብ። ዋት ታይም ኢዝ ኢት ዋት ታይም ኢዝ ኢት ዋት ታይም ኢዝ ኢት ስንማታችን ነው። ስንት ሰዓት ነው? ስንት ሰዓት ነው ለማለት ስንፈልግ ምናለን? ዋት ታይም ኢዝ ኢት እንላለን ማለት ነው። ዋት ታይም ኢዝ ኢት ስንት ሰዓት ነው? አሁን ስንት ሰዓት ነው ስትሉ ዋት ታይም ኢዝ ኢት ማለት ትችላላችሁ ማለት ነው። ከዛስ ይሄስ ምን ይላል? አይን እንደ አይ ማንበብ፣ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት፣ አይዶን አይዶን፣ ዩኤንን አን ብለን ማንበብ፣ ዲኤን ደ፣ አርን ር፣ ኤስን ስ፣ ቲኤን እንደ ታ፣ ኤንን እንደ ን፣ ዲን እንደ ድ። አንደርስታንድ አንደርስታንድ፣ አይ ዶን አንደርስታንድ፣ አይ ዶን አንደርስታንድ ምን ማለት ነው? አልገባኝም አልገባኝም ለማለት ስትፈልጉ ምን ትላላችሁ? አይዶን አንደርስታንድ አይዶን አንደርስታንድ ማለት ትችላላችሁ ማለት ነው። አይዶን አንደርስታንድ አይዶን ስትሉ ምንድነው? አይሆንም ወይም አይደለም እያላችሁ ነው። አንደርስታንድ ማለት ደግሞ መረዳት። ስለዚህ አይዶን አንደርስታንድ ካላችሁ አልገባኝም ወይም አልተረዳሁም ለማለት አይዶን አንደርስታንድ ትላላችሁ ማለት ነው። ከዛስ ሲን እንደማንበብ ነው። ሲኤን እንደ ካ፣ ኤንን ን፣ ክአን ካን፣ ዋይኦዩን ዩ ብለን ማንበብ፣ ኤችኢን ሄ፣ ኤልን ል፣ ፒን ፕ፣ ሄልፕ፣ ኤምኤን ሚ፣ ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ ምን ማለት ነው? ልትረዳኝ ትችላለህ ወይም ልትረጂ ትችላለሽ ለማለት ምናለን? ካን ዩ ሄልፕ ሚ ማለት እንችላለን። ካን ዩ ስትሉ ትችላለህ ወይም ትችያለሽ እያለ ነው። ሄልፕ ማለት ምንድነው? መረዳት፣ መርዳት፣ ሚ ማለት ደግሞ እኔ። ስለዚህ ካን ዩ ሄልፕ ሚ ልትረዳኝ ትችላለህ ወይም ልትረጂኝ ትችያለሽ እያለ ነው ማለት ነው። እዚህ ጋር በጣም ይቅርታ እሺ፣ በአማርኛ አልጻፍላችሁም እንዴት እንደሚነበብ በስተት ነው እሺ። ስለዚህ ቀጣይ በአማርኛ እጽፍላችኋለሁ። ማንበብ የምትቸገሩ ልጆች ካላችሁ ያን አይታችሁ ለማንበብ እንዲረዳችሁ በአማርኛም እንዴት እንደሚነበብ እጽፍላችኋለሁ። ዛሬ አልጻፍላችሁም፣ በጣም ይቅርታ። ቀጣይ ስላይድ ግን አለው እሺ። እቺ ብቻ ነው የሌላት እንጂ ቀጣይ ስላይድ አለው። እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ ካን ዩ ሄልፕ ሚ፣ ካን ዩ ስትሉ ምንድነው? ትችላለህ ወይም ትችያለሽ። ሄልፕ ማለት መርዳት፣ ሚ ማለት ደግሞ እኔን። ስለዚህ ካን ዩ ሄልፕ ሚ ልታግዘኝ ወይም ልትረዳኝ ትችላለህ ትችያለሽ ማለት ነው። ያ እዚህ ጋርስ አይ አም አይ አም፣ ኤች ዩን ሃ፣ ኤንን ን፣ ጂን ግ፣ አር ዋይን ሪ ብለን ማንበብ። ሃንግሪ ሃንግሪ፣ አም ሃንግሪ አም ሃንግሪ ምን ማለት ነው? እርቦኛል እርቦኛል። እዚህ ጋር በስተት ነው እሺ። እርቦኛል እርቦኛል ለማለት ስትፈልጉ አም ሃንግሪ፣ አም ስትሉ ነኝ እያላችሁ ነው። ምንድን ሃንግሪ ማለት ደግሞ መራብ። ስለዚህ አም ሃንግሪ ካላችሁ እርቦኛል እርቦኛል እያላችሁ ነው ማለት ነው። ከዛስ ኤልኢን ሌ፣ ቲን ት፣ አይስንስ ሌስ ሌስ፣ ጅኦን ጎ ጎ፣ ሌስ ጎ ሌስ ጎ ምን ማለት ነው? እንሂድ እንሂድ ማለት ስትፈልጉም ትላላችሁ ሌስ ጎ ማለት ትችላላችሁ ማለት ነው። ሌስ ስትሉ እንደዚህ እናድርግ እያላችሁ ነው ማለት ነው። እንደዚህ እናድርግ፣ ጎ ማለት መሄድ አይደለ? ስለዚህ እንሂድ ስትሉ እንሂድ ማለት ከፈለጋችሁ ጎ። ለምሳሌ እንብላ ለማለት ስትፈልጉ ደግሞ ሌስ ኢት። ስለዚህ ሌስ ስትሉ እንደዚህ እናድርግ፣ ሁለቱም ከዛ በላይ ከሆናችሁ እንደዚህ እናደርግ ለማለት ነው የምትጠቀሙት። ጎ ማለት ደግሞ መሄድ ነው። ስለዚህ ሌስ ጎ ካለን የሆነ ሰው እንሂድ እንሂድ እያለ ነው ማለት ነው። ያ እዚህ ጋርስ ምን ይላል? ኤስ ኢን ሲ ብለን ማንበብ፣ ሲ ዋይ ኦዩን ዩ ብለን ማንበብ፣ ሲ ዩ ሲ
ዩ ምን ማለት ነው? ሲዩ ከዛ ቲኦን ቱ ኤምኦን ሞ አርኦን ሮ ዳብሊውን ው ቱሞሮ 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 ሲዩ ቱሞሮ ሲዩ ቱሞሮ ምን ማለት ነው? ነገ እንገናኝ ነገ እንገናኝ ለማለት ሲፈልጉ ሲዩ ቱሞሮ ማለት ይቻላል። ሲዩ ስትሉ እንገናኝ እያላችሁ ነው። ቱሞሮ ማለት ደግሞ ማለት ነው ነገ ማለት ነው። በአንድ ላይ ሲዩ ቱሞሮ ካለን ሰው ነገ እንገናኝ እያለ ነው ማለት ነው። ከዛ እናንተ የምትመልሱት ጥያቄ ያለ ምን ማለት ነው? ዶን ወሪ ያለን የሆነ ሰው ዶን ወሪ ማለት ምን ማለት ነው? ዶን ወሪ ካለን የሆነ ሰው ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው ትርጉም በአማርኛ። አሁን ወደ ቀጣይ ማለፍ እንችላለን ማለት ነው። ያ እኛውስ ምን ይላል? ጂኦን እንደምን ማንበብ ነው? አሁንም እንደ ጉ ዲን ድ ብለን ማንበብ ጉድ ጉድ። ኤምኦን ሞ አርን ር ኤን አይን ኒ ኤንን ን ጂን ግ ብለን ማንበብ ሞርኒንግ ሞርኒንግ ጉድ ሞርኒንግ ጉድ ሞርኒንግ ማለት ነው። ጠዋት ሲሆን እንዴት አደርክ እንዴት አደራችሁ ይህን ታውቃላችሁ። ጉድ ሞርኒንግ ማለት እንዴት አደርሽ ወይም እንዴት አደርክ እንዴት አደራችሁ ለማለት ነው የምትጠቀሙት። እዚህ ጋርም ጽፌላችኋለሁ እንዴት እንደሚነበብ ጉድ ሞርኒንግ እንዴት እንደሚነበብ እዚህ ጋር ጽፌላችኋለሁ። የቅድሙ የለውም በስተት ነው ብያችኋለሁ። አሁን ግን ጽፌላችኋለሁ። ይህን እያያችሁ ማንበብ ትችላላችሁ ማለት ነው። ያ እዚህ ጋርስ ኤች ኦን እንደ ሃ ማንበብ ሃ ዳብሊውን ው ሃው ሃው ኤአርኢን አር ዋይ ኦዩን ዩ ብለን ማንበብ ሃው አር ዩ ሃወሪዩ ሃወሪዩ ስትሉ ማለታችሁ ነው እንዴት ነህ ወይም እንዴት ነሽ ለማለት ስትፈልጉ ምን ትላላችሁ? ሃወሪዩ ማለት ትችላላችሁ ማለት ሃው ማለት እንዴት፣ አሪዩ ስትሉ ደግሞ አንተ ወይም አንቺ። ስለዚህ ሃወሪዩ ስትሉ እንዴት ነህ ወይም እንዴት ነሽ እያልን ነው ማለት ነው ሃወሪዩ። ከዛ መልሳችሁ ምን ሊሆን ይችላል? አይ አም ፋይን ኤኤምን አም ብላችሁ ማንበብ ኤፍ አይን ፍ አይ ኤንኤን ን ፋይን ፋይን አም ፋይን ቲኤችኤን ቻ ኤንን ን ኪን ኬ ዋይ ኦዩን ዩ ብለን ማንበብ ተንኪዩ 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 አም ፋይን ተንኪዩ ምን ማለት ነው? እኔ ደህና ነኝ አመሰግናለሁ። እኔ ደህና ነኝ አመሰግናለሁ ቴንኪዩ። እኔም ደህና ነኝ አም ፋይን ስትሉ ደህና ነኝ ቴንኪዩ አመሰግናለሁ አላችሁ ማለት ነው። ከዛስ ዋት አለን ዳብሊው ኤች ኤን ዋ ብለን ማንበብ ቲንት ዋት አይኤስን ኢዝ ዋይ ኦዩን ዩ ብለን ማንበብ አርን ር ብለን ማንበብ ዩር ኤንኤን ንኤም ንኤ ኤምን ም ንኤም ኔም ኔም ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም ስምህ ማን ነው ስምሽ ማን ነው ለማለት ሲፈልጉ ዋት ኢዝ ዩር ኔም ማለት ይቻላችሁ ማለት ነው። ዋት ኢዝ ዩር ኔም ዋት ኢዝ ዮር ኔም ስምህ የአንተ ስም ወይም የአንቺ ስም ማን ነው? ስለዚህ ዋት ኢዝ ዮር ኔም ማለት ትችላላችሁ ማለት ነው። ከዛ ስማችሁ ኤምአይን ማይ ኤንኤን ኔ ኤምኤን ም ማይ ኔም ኢዝ ከዛ የራሳችሁን ስም ለምሳሌ እዚህ ጋር ምን ይላል? ማይ ኔም ኢዝ ሳሙኤል። እናንተ ደግሞ የራሳችሁን ስም ማይ ኔም ኢዝ ብላችሁ የራሳችሁን ስም መግለጽ ትችላላችሁ ማለት ነው። ማይ ኔም ኢዝ ሳሙኤል ይላል። ስሜ ሳሙኤል ነው ስሜ ሳሙኤል ነው ብላችሁ በቀላሉ መለሳችሁ ማለት ነው። ከዛ እዚህ ጋር ደግሞ ምን ይላል? አሁንም አይቻ አትነበብም። ዳብሊው ኢን ዊኤ አርኤን ር ዌር ኤአርኤን አር ዋይ ኦዩን ዩ ብለን ማንበብ ኤፍን ፍ አርኦን ሮ ኤምን ም ፍሮም ዌር አር ዩ ፍሮም ዌር አር ዩ ፍሮም ካለኒውን ሰው ከየት ነው የመጣኸው ወይም ከየት ነው የመጣሽው ከየት ነህ ሲልህ ምን ትላላችሁ ማለት ነው። ዌር አር ዩ ፍሮም ዌር ማለት የት፣ አር ዩ ስትሉ አንተ ወይም አንቺ ነህ ያል። ፍሮም ማለት ደግሞ ከአያይ ነች ከ። ስለዚህ ዌር አር ዩ ፍሮም ከየት ነው የመጣህ ከየት ነው የመጣሽ ለማለት ዌር አር ዩ ፍሮም እንላለን ማለት ነው። ከዛ እናንተ ምን ብላችሁ መመለስ ትችላላችሁ? ለምሳሌ አም ፍሮም ኢትዮጵያ። አም ፍሮም ኢትዮጵያ ማለት ምን ማለት ነው? አም ፍሮም ኢትዮጵያ ማለት ምን ማለት ነው? እችን ኮሜንቴሽን ላይ በጣም ቀላል ናት ማለት ነው። ጻፉልኝ ማለት ነው። እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰላም ሁኑልኝ።